የሚይዘው ነጥብ 16 ቁጥር ነው የሚኖረው ወይም ደግሞ መሪ የምንጠቀመው ወደ ግራ ወደ ቀኝ ያለው ይመስልኝ። ውድ የኢትዮ ፓራግራፍ ቤተሰቦች እንዴት ሰምታችኋል? ሰላም ጤና ይስጥልኝ። ውድ የኢትዮ ፓራግራፍ ቤተሰቦች እንዴት ሰምታችኋል? በባለፈው ሳምንት በባለፈው ፕሮግራም ይዤላችሁ የመጣሁት የአንድ ቁጥር መሰናክል አሰራር ነበረ። ከአራቱ ውስጥ የመጀመሪያውን የአንድ ቁጥር መሰናክል አሰራር ይዤላችሁ መጥቻለሁ። በዛሬ ደግሞ ይዤላችሁ የመጣሁት 8 ቁጥር መሰናክል እንዴት እንደምንሰራ አብረን እናያለን። 8 ቁጥር መሰናክል ማለት ሁለተኛው ስቴፕ ሲሆን የሚይዘው ነጥብ 10 ነው። 10 ማርክ ወይም ደግሞ 10 ውጤት ነው ያለው። 8 ቁጥር መሰናክልን እንዴት እንደምንሰራ ዛሬ አብረን እናያለን። 8 ቁጥር መሰናክል 16 ቁጥር ነው ያለው። 16 ቁጥር ማለት ከፊት ለፊት 8 ከኋላ 8 እየሳልኩ አሳያችኋለሁ። የ8 ቁጥር መሰናክል እንደዚህ ነው አቀማመጣቸው። አጠቃላይ 16 ቁጥር ነው የሚኖረው። ከዚህ ጋር 8 ቁጥር፣ እዚህ ጋር 8 ቁጥር፣ 16 ቁጥር ነው የሚኖረው እና እንደምናደርገው መጀመሪያ እንወጣለን። ከወጣን በኋላ አወጣጣችን እንደዚህ ነው የሚሆነው። ስንመለስ እንደዚህ ነው እንመለሳለን። እሱም በደንብ አሳያችኋለሁ። ነገር ግን 8 ቁጥር መሰናክል ላይ ብዙ አይነት አሰራር ነው ያለው። በአንድ ስፖኪዮ የሚሰራበት አሰራር አለ። ሁለት ስፖኪዮ ተጠቅመን የምንሰራበት አሰራር አለ። ለዛሬ ይዤላችሁ የመጣሁት በሁለት ስፖኪዮ እንዴት አድርገን እንደምንሰራ ነው። በቀጣይ ቪዲዮ በአንድ ስፖኪዮ እንዴት አድርገን እንደምንሰራ ይዤላችሁ እመጣለሁ። ለዛሬ ግን በሁለት ስፖኪዮ ነው የምንጠቀመው። የግራም የቀኝ ስፖኪዮ እየተጠቀምን ነው የምንሰራው። ስለዚህ በመጀመሪያ ደረጃ ስንወጣ እንዴት እናደርገው? ስንገባ በዚህ በኩል አጥበን ነው የምንገባው። በሹፌሩ በኩል ወይም በእኛ በራሳችን በኩል ያጠበብን ነው የምንገባው። በዚህ ጋር ተባባልን። በዚህ ጋር የምናጠብበት ዋነኛ ምክንያት ምንድን ነው? በዚህ ጋር የምናጠብ ከሆነ እዚህ ጋር በምንሰራበት ሰዓት እችኛውን ጉቶ እንገጫታለን። ስለዚህ በዚህ ጋር ተባባልን እንመጣለን፣ እያጠበብን እንመጣለን። ልክ መኪናችን ወይም ደግሞ የፊት ጎማችን ይሄን እንዳለፈ አንድ መሪ ሰብርና ወደዚህ ጋር እንመጣለን። መኪናችን በሁለት ጉቶዎች ማለት እዚህ ጋር ሲገባልን መኪናችን መሪ ሰብራል። አንዷን መሪ ወደዚህ ጋር ሰብርና ቀጣይ እንመጣለን። ፍለት ያይ ስንገባ ወደ መሰናክል 8 ቁጥር ስንሰራ የምናደርገው ምንድነው? በሹፌሩ ወይም ደግሞ በስተግራ በኩል ወይም ሹፌሩ ባለበት በኩል በዚህ በኩል ጠብ ያደርገን እንገባው። በዚህኛው ጉቶ ጠብ ያደርገን እንላለን። ዋነኛ መንገድ በዚህ በኩል የምናጠብበት መንገድ ምንድነው? በዚህ በኩል አጥበን ከመጣን እዚህ ያለችው ጉቶ እንገጫታለን። እቺ ጉቶ እንዳንገጫ ምን እናደርጋለን? በዚህኛው በኩል ወይም ደግሞ በሹፌሩ በኩል ጠብ ያደርገን እነዚህ ጉቶች ጠብ ያደርገን እንሄዳለን ማለት ነው። መኪናችን እዚህ ጋር ሲደርስልን ቺኛውን ጉቶ እንዳለፈ የፊት ጎማችን ጉቶ እንዳለፈ አንድ መሪ ወደ ቀኝ እንሰርና እንደዚህ ይላል። ወደ ቀኝ በምንሰርበት ሰዓት የመኪናችን አቅጣጫ ምን ይሆናል? እንደዚህ ይሆናል። እንደዚህ አይነት አቅጣጫ ነው እንሄዳለን። ልክ እዚህ ጋር ሲደርስ መኪናችን በዚህኛው ጉቶና በዚህኛው ጉቶ መካከል ሲገባልን ወይም ደግሞ የፊት ጎማችን ቺኛውን ጉቶ ጋር አለፍ እንዳለ አንድ መሪ ወደ ግራ እንሰራለን ወይም ደግሞ ወደ ሹፌሩ በኩል እንሰብርና እንገባለን። ያንንበት መንገድ ምንድነው? ወደ ግራ ማንሰብር ከሆነ መኪናችን ቀጥሎ ነው የሚሄደው። ስለዚህ ይሄን እነዚህ ጉቶ እንጥላቸዋለን ወይም ደግሞ እንገጫቸዋለን ማለት ነው። እነዚህ ጉቶ እንዳንገጫቸው ልክ እዚህ ጋር መኪናችን እንደገባ አንዷን መሪ እንሰራታለን። ከሰበርን በኋላ የመኪናችን አቅጣጫ ምን ይሆናል? እንደዚህ ይሆናል። ስለዚህ ቀጥታ ፊት ለፊት እያየን እንወጣለን ማለት ነው። ልክ መኪናችን ከዚህ ከጉቶ ከወጣ በኋላ እንቆማለን። እዚህ ጋር ማየት ያለባችሁ ወይ ማወቅ ያለባችሁ ብዙ ጊዜ በምንወጣበት ሰዓት ብዙ ስፖኪዮ በዚህ በኩል የምናበዛ ከሆነ በዚህ ጋር ስፖኪዮ የምናበዛ ከሆነ በግራ ስፖኪዮ እያየን የምንወጣ ከሆነ
እንደዚህ ይሻፍብናል። ስለዚህ ምን እንደምናደርገው ኖርማሊ እናያለን፣ በስፖኪዮ እናያለን፣ ግን ማዝባት የለብንም። ትንሽ አይታረም ፊት ለፊታችን ቀጥ አድርገን ፊት ለፊት እያየን ማለት ነው። ፊት ለፊት በምናይበት ጊዜ አቋቋማችን የተስተካከለ አቋቋም ይሆናል ማለት ነው። ወደፊት ስንወጣ ብዙ አያስቸግረን፣ ብዙ የሚያስቸግረን ነገር አለ። ወደኋላ ስንመለስ ነው ብዙ ጊዜ መሰናክል የሚያስቸግረው፣ ወደኋላ ስንመለስ ነው። ወደኋላ ደግሞ እንዴት እንደምንመለስ እንዴት እንደምንሰራ እናያለን። አሁን ወደፊት እንዴት እንደምንወጣ አይተናል። ወደኋላ እንዴት እንደምንመለስ ደግሞ እናያለን። ወደኋላ በምንመለስበት ጊዜ 4 ጊዜ ነው መሪ የምናዞረው፣ ወይ ደግሞ 4 ጊዜ መሪ የምናዞረው ወይም ደግሞ የምንጠቀመው ማለት ነው። ባለፈው ቪዲዮ ካስታወሳችሁ አንድ ቁጥር ነግራችኋለሁ። እንመጣለን። እዚህ ጋር ግን ማወቅ ያለባችሁ በተለይ ወደኋላ ስንመለስ ማወቅ ያለባችሁ 4 ነገሮች አሉ። መሪ የምንጠቀመው 4 ጊዜ ብቻ ነው። መሪ የምናዞረው 4 ጊዜ ብቻ ነው። መቼ መቼ ነው የምናዞረው የሚለውን እናያለን። የመጀመሪያው 2 መሪ ዙር ወደ ግራ፣ ሁለተኛው 2 መሪ ዙር ወደ ቀኝ፣ ሶስተኛው 2 መሪ ዙር ወደ ቀኝ፣ አራተኛው 2 መሪ ዙር ወደ ግራ። ስለዚህ ወደ ኋላ በምንመለስበት ጊዜ 4 ጊዜ ነው መሪ የምንመልሰው። ይሄን ብቻ ማወቅ ነው። 4 ጊዜ ብቻ ነው። አንዱ ላይ 4 ጊዜ መሪ የምንጠቀመው ወደ ግራ ወደ ቀኝ የምናዞረው። ዛሬ ማሳያችሁ 8 ቁጥር ላይ 4 ጊዜ ብቻ ነው መሪ የምንጠቀመው። እነዚህ 4 ጊዜ መሪ ከተጠቀምን የሚያስቸግረን ነገር የለም። ቀላል አድርገን መውጣት እንችላለን ማለት ነው። የመጀመሪያው አንደኛው አንድ መሪ ወደ ግራ ነው። ሁለተኛው አንድ መሪ ወደ ቀኝ ነው። ሶስተኛው 2 መሪ ወደ ቀኝ ነው። አራተኛው 2 መሪ ወደ ግራ ነው። እነዚህም መቼ የምንጠቀማቸው የት ቦታ ላይ የምንጠቀማቸው የሚለውን በደንብ እናያቸዋለን። እነዚህን ካየን እነዚህ መሪ የምንጠቀምበት ቦታ ካወቅን 8 ቁጥር በጣም ቀላል ነገር ነው። ቀላል አድርገን መውጣት እንችላለን ማለት ነው። ስለዚህ ከመጀመሪያው ጀምር እናያለን። እንዴት ነው የምንወጣው የሚለው፣ እንዴት ወደ ኋላ የምንመለሰው የሚለው እናያለን። መጀመሪያ እንደነገርኳችሁ ያው ወጣታችን እንደዚህ ከወጣን በኋላ መኪናችን እንደዚህ የምናቆመው ስለዚህ የምንጠቀማት ስፖኪዮ የግራ ስፖኪዮ ነች። የመጀመሪያ ስራችን የምናደርገው መኪናችን ከወጣልን በኋላ በግራ ስፖኪዮ የመኪናችን የመጨረሻውን እዚህ ጋር ያለችውን ጠርዟንና ጭኗን ጠርዝና ጭኗን አራተኛውን ጉቶ ጠርዝ ነው የምናየው። በደንብ አስታውሱ። በግራ ስፖኪዮ ጭኗን ጠርዝና ጭኗን ጉቶ የምናየው የመኪናችን የመጨረሻውን ጠርዝና አራተኛውን ጉቶ የምናየው። አራተኛው ጉቶ ከሰፋብን እይታችን በምናይበት ጊዜ ይሄኛው የመኪናችን የመጨረሻው ጠርዝ ከዚህ ከአራተኛው ጉቶ ከሰፋብን መሪያችን ወደ ግራ መለስ ያደርገው ጠብ ያደርገን እንመጣለን ማለት ነው። ይሄኛው ጉቶ ከተሸፈነብን ስናይችን አራተኛው ጉቶ የሚሸፈንብን ከሆነ አሁንም ወደ ቀኝ መሪያችን ሰፋ ያደርገን እንመጣለን ማለት ነው። ስለዚህ ዋናው ዲፈረንሳችን ጭማው ጉቶ ነች፣ አራተኛው ጉቶ ነች። በዚህኛው ስፖኪዮ ጭማው ጉቶ ላይ እንመጣለን። ስለዚህ የመጀመሪያ ስራችን ስናይ በጣም ጠባብ የሚታይ ከሆነ ስትሬት የሚታይ ከሆነ ቀጥ ብለን ወደ ኋላ እንመጣለን። ነገር ግን ይሄ የሚሰፋብን ከሆነ ጠብ ያደርግለት እንመጣለን። የሚሸፈንብን ከሆነ ደግሞ ሰፋ ያደርግለት ወደ ኋላ እንመጣለን ማለት ነው። ስለዚህ ስንመጣ አሁንም 40 ሳንቲም እየጠበቅን ወደዚህ ጋር ጠብ አድርገን እንመጣው እያየን ጠብ እያደረግን እንመጣለን። ልክ የኋላ ጎማችን
እዚህ ጋር ሲደርስ የኋላ ጎማችን አራተኛው ጉቶ ጋር ሲደርስ መኪናችን እናቆመዋለን። አራተኛው ጉቶ ጋር ሲደርስ መኪናችን እናቆመዋለን። ከዛ በኋላ አንድ የሚለው ስቴፕ ይጀምራል ማለት ነው። ልክ እዚህ ጋር ከቆመ በኋላ አንድ መሪ ወደ ግራ እናዞራለን። አንድ መሪ ሙሉ ወደ ግራ እናዞራለን። የመጀመሪያው ስቴፕ ጨረስን ማለት ነው። መቼ? አራተኛው ጉቶ ጋር ሲደርስልን። ከዛ ቀጣይ ስቴፕ ምንድነው የሚሆነው? በቀኝ ስፖኪዮ እዚህ ጋር የምታዩትን 1 2 3 4 ጉቶ እስከሚታየን ወደኋላ እንመጣለን። መጀመሪያ የሚታየን ችኛዋ ጉቶ ነች። 1 ታይናለች፣ 2 እናያለን፣ 3 እናያለን፣ 4 አራቱም ሲታየን እንቆማለን። አራቱም ሲታየን የመኪናችን አቋቋም እንዴት ነው የሚሆነው? እንደዚህ አይነት አቋቋም ነው የሚሆነው። አራቱም ሲታየን እንቆምና ሁለተኛውን ስቴፕ አንድ መሪ ወደ ቀኝ የሚለውን እንመልሳለን ማለት ነው። መጀመሪያ እዚህ ጋር አንድ መሪ ወደ ግራ ነው ያዞርነው። ቀጣይ ሁለተኛው ስቴፕ አንድ መሪ ወደ ቀኝ እናዞራለን። በዚህ ሰዓት ምን ይሆናል? መኪናችን ጎማው ቀጥ ብሎ ይቆማል ማለት ነው። መኪናችን አቅጣጫ ጎማው ቀጥ ብሎ ወይ ደግሞ ይስተካከላል ማለት ነው። ከዚያ በኋላ ምን እንደምናደርገው የኋላ ጎማችን እዚህኛው ጉቶ ጋር እስከሚደርስ ድረስ እንመጣለን። እሺ ኖርማሊ ይኸው እዚህ ጋር የኋላ ጎማችን ሲደርስ መሪ ወደ ቀኝ ሰራናል። ሶስተኛው ስቴፕ ከዚህ በኋላ በግራ ስፖኪዮ እነዚህ አራቱ ጉቶች እስከሚታዩ ወደ ኋላ እንመጣለን። ልክ አራቱን ጉቶ በሚታዩ ሰዓት እንደዚህ አቋቋም ነው የሚኖረው መኪናችን። እንደዚህ አቋቋም ነው የሚኖረው። አራቱን ጉቶች ይታያሉ። ልክ እዚህ ጋር ቆመን አራተኛው ስቴፕ ሁለት መሪ ወደ ግራ እንመልሳለን። እዚህ ጋር የሰበርነው ሶስተኛ ስቴፕ የሰበርነው ሁለት መሪ፣ አሁን ደግሞ ወደ ግራ ሁለት መሪ እንመልሳለን ወይም ደግሞ እንሰራለን። ነገር ግን አራተኛው ስቴፕ ማናረቀው ማንመልስ ከሆነ መኪናችን እንደዚህ ኪሎ ዞሮ ስለሚመጣ ይሄኛው በዚህ ያለው ወይም ደግሞ በቀኝ በኩል ጉቶቹ እንገጫለን። ስለዚህ አራቱ ጉቶች እንደታዩን ሁለቱን መሪ ወደ ግራ እንሰራለን። በዚህ ሰዓት ጎማችን ቀጥ ብሎልናል ማለት ነው። ጎማችን ቀጥ ብሏል። በቀኝም በግራ መስኮቱ ያየን ወደ ኋላ እንወጣለን ማለት ነው። ቀጥ ስለሚልን በዚህ መስኮቱም በግራ በቀኝም እያየን እንወጣለን ማለት ነው። ይሄን ይመስላል። አሁን ቀል አድርጌ እደግምላችኋለሁ። አንተ ተፈተናል። የመጀመሪያው ስቴፕ አንድ መሪ ወደ ግራ መቼ የምንሰራው እዚህ ጋር ሲደርስ ነው። የኋላ ጎማችን አራተኛው ጉቶ ሲደርስ ነው። ወደ ቀኝ የምንሰራው መቼ ነው? በቀኝ ስፖኪዮ እነዚህ አራቱን ጉቶች ይታሉ ነው። አራቱን ጉቶች ይታሉ እንሰራ አንድ መሪ ወደ ቀኝ እንሰራለን። ሶስተኛው ስቴፕ የኋላ ጎማችን እዚህኛው ጋር ወይም ደግሞ አራተኛው ጉቶ ጋር ሲደርስልን ሁለት መሪ ወደ ቀኝ እንሰራለን። ከዛ በኋላ አራተኛው ስቴፕ መቼ ነው? በግራ ስፖኪዮ እነዚህ አራቱ ጉቶች ሲታዩ ሁለት መሪ ወደ ግራ ሰራን መኪናችን ቀጥለን እንወጣለን ማለት ነው። ስለዚህ ዛሬ ያሳየኋችሁ በሁለት ስፖኪዮ የሚሰራውን አሰራር ነው። ቀጣይ ላይ በአንድ ስፖኪዮ እንዴት የሚሰራና ሌላ አይነት አሰራር አለው እነሱን አሳያችኋለሁ። እናንተ የቀለላችሁን ቀለኛ ብላችሁ የምታስቡትን መስራት ትችላላችሁ። ይሄን የመሰለ የስምንት ቁጥር አሰራር በቦርድ ይሄን አይነት ታሳያችሁ። አሁን ደግሞ መስኪ ላይ እየነዳን እንዴት እንደሚሰራ አብረን እናያለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።
ነው።